ይቺ ቆንጆ ሴት ፍጹም የሰው ልጅ ትመስላለች። ነገር ግን አንድ ትልቅ ሚስጥር አላት። እሷ ሰው አይደለችም። ብቸኝነት የተሰማው ሰው የሚከራያት ሮቦት ነበረች። ጆሽም የዚች ሮቦት ባለቤት ነበር። ነገር ግን ህይወቱን ትነጥቀዋለች። ታሪካችን ሲጀምር አይሪስ እና ጆሽ የተባሉ ወጣት ጥንዶችን እያስመለከተን ነው። አይሪስ በጣም ቆንጆ፣ የዋህና ለጆሽ ጥልቅ ፍቅር ያላት ሴት ናት። ሁለቱ ጥንዶች መጀመሪያ የተገናኙት በአንድ ሱፐርማርኬት ውስጥ ሲሆን ያ አጋጣሚ ለሁለቱም የፍቅር መነሻ ነበር። ጆሽ ደግሞ ተንከባካቢና እጅግ ታማኝ ፍቅረኛ ይመስላል። አንድ ቀን ጆሽ አይሪስን ይዟት ከከተማ ራቅ ወዳለና እጅግ ዘመናዊ ወደሆነ የሐይቅ ዳርቻ ቤት ለእረፍት ይሄዳሉ። እዚያም ከጆሽ ጓደኞች ጋር ይገናኛሉ። እነሱም የካት ሀብታም ፍቅረኛ ሰርጌ እንዲሁም ኢላይና ፓትሪክ የተባሉ ጥንዶች ናቸው። ዘመናዊ ቤትም የሀብታሙ ሰርጌ ንብረት ነው። ምሽቱ በጭፈራ በመጠጥና በመዝናናት ያልፋል። ነገር ግን አይሪስ አንዳንድ የጓደኞቹ ባህሪ ግራ ቢገባትም ከጆሽ ጋር ስላለች ብቻ ደስተኛ ነበረች። በማግስቱ ጧት ሁሉም የራሱን ጊዜ እያሳለፈ ነው። አይሪስ ሐይቁ ዳርቻ ብቻዋን ቆማ የተፈጥሮን ውበት እያደነቀች ሳለ የካት ፍቅረኛ የሆነው ሀብታሙ ሰርጌ ከጀርባዋ ነበር። ሰርጌ መጥፎ ስነ ምግባር ያለውና ጠበኛ ሰው ስለነበር አይሪስ ላይ የኃይል ጥቃት ለመፈጸምና ሊደፍራት ይሞክራል። አይሪስ ራሷን ለማዳን በምታደርገው መፍጨርጨር ባልታሰበው ሁኔታ እጅግ በሚያስገርም ኃይል ሰርጌን ትወጋውና ትገድለዋለች። አይሪስ በደም የተጨማለቀውን ሰውነቷን ይዛ ወደ ጆሽ ትሄዳለች። ጆሽ እና ጓደኞቹ በመደናገጥ ምን እንደተፈጠረ ይጠይቋታል። እሷም የሆነውን ሁሉ ትነግራቸዋለች። ጆሽም በመደናገጥ አይሪስን ተኝ ሲላት አይኖቿ ወደ ነጭነት ይቀየሩና ደርቃ ትቀራለች። ስትነቃ ግን የተፈጠረው ነገር ጭራሽ የተለየ ነበር። እጆቿና እግሮቿ በጠንካራ ገመድ ወንበር ላይ ታስረዋል። ከፊት ለፊቷ ደግሞ አፍቃሪ የምትለው ጆሽ ቆሟል። ፊቱ ላይ ምንም አይነት የሐዘን ወይም የድንጋጤ ስሜት አይታይም። በዚህ ጊዜ ጆሽ አንድ ልብ ሰባሪና አስፈሪ እውነት ይነግራታል። አይሪስ አንቺ የሰው ልጅ አይደለሽም። ጆሽ ሁሉንም ነገር ያብራራላታል። አይሪስ ኢምፓቲክስ ከተባለ የቴክኖሎጂ ኩባንያ የተከራያት እጅግ ዘመናዊ አጋር ሮቦት ወይም ኮምፓኒየን ሮቦት ነበረች። የምታስበው የምትናገረውና የምታደርገው ነገር ሁሉ በጆሽ ስልክ ላይ ባለው መተግበሪያ የሚቆጣጠረው ነው። በሱፐርማርኬት የተገናኙበት አስደሳች የፍቅር ታሪክ እንኳን በጭንቅላቷ ውስጥ የተጫነ የውሸት ትዝታ እንጂ በእውን የተፈጠረ አልነበረም። ታዲያ ሰርጌንን ለምን ገደለችው? ሚስጥሩ እዚህ ላይ ነው። የገዛ ፍቅረኛው ካትና ጆሽ አንድ ላይ በመሆን ሀብታሙን ሰርጌንን ገድለው ገንዘቡን ለመውሰድ ያሴሩት ሴራ ነበር። በተፈጥሯቸው እነዚህ ሮቦቶች የሰውን ልጅ እንዳይጎዱ ሆነው ነው ፕሮግራም የሚደረጉት። ነገር ግን ጆሽ የኮምፒውተር ዕውቀቱን ተጠቅሞ የአይሪስን ሲስተም በመጥለፍ ሰርጌንን እንድትገድል አድርጓታል። አይሪስ ለእነሱ ነፍሰ ገዳይ መሳሪያቸው ነበረች ማለት ነው። አይሪስ ይህንን ስትሰማ ማመን ያቅታታል። የሰው ልጅ እንዳልሆነችና ፍቅሯም የውሸት እንደሆነ ማወቋ ክፉኛ ይጎዳታል። ጆሽ እና ካት ሰርጌንን በማስወገዳቸው ደስ ብሏቸው እያወሩ ባሉበት ሰዓት አይሪስ የታሰረችበትን ለመፍታት ስትታገል ትወድቃለች። ጆሽም ሲመለስ አይሪስን ወድቃ ያገኛታል። እሱም ጠጋ ብሎ ሊያዋራት ሲሞክር በፍጥነት የታሰረችበትን በመበጠስ ትመታውና እሷን የሚቆጣጠርበትን ታብሌት ይዛ መሸሽ ትጀምራለች። ጫካ ውስጥ ተደብቃ ስልኩን ስትከፍተው የራሷን ማንነት ማስተካከል እንደምትችል ትረዳለች። የጆሽ መተግበሪያ ላይ ገብታ የማሰብ ችሎታዋን ወደ 100% ከፍ ታደርጓለች። አሁን አይሪስ ከማንኛውም የሰው ልጅ በላይ አሳቢና ብልህ ሆናለች። ከዚህ ነገር እንዴት ማምለጥ እንደምትችል በፍጥነት ማቀድ ትጀምራለች። በጆሽ ዘመናዊ መኪና ለማምለጥ ተወስንና ወዳሉበት ቦታ እየተመለሰች ባለችበት ሰዓት ኢላይና ፓትሪክ ያገኟትና ማሳደድ ይጀምራሉ። ከብዙ ሩጫ በኋላ ኢላይና አይሪስ ይጋጩና ይወድቃሉ። በዚህን ጊዜ ኢላይ ይዞት የነበረውን መሳሪያ ጥሎት ስለነበር መሳሪያውን ለመያዝ ሲታገሉ ኢላይ እዛው ህይወቱን ያጣል። ይህ ሁሉ ሲሆን ጓደኛው ፓትሪክ እያየ ነበር። አይሪስም በፍጥነት በመነሳት መሮጥ ትጀምራለች። ጆሽ እያሳደዳት ቢሆንም አልደረሰባትም። ቀድሞ የመጡበት ቤት ትደርስና መኪናው ውስጥ ትገባለች። አይሪስም መኪናውን እንዲንቀሳቀስ ብታዘውም ሊንቀሳቀስ አልቻለም። ምክንያቱም መኪናው ቀድሞ ከሚያውቀው ድምጽ ጋር የአይሪስ ድምጽ ስላልተመሳሰለ ነበር። አይሪስም በፍጥነት የራሷን መቆጣጠሪያ አውጥታ ድምጿን በመቀየር መኪናውን አስነስታ ከአካባቢው መሄድ ትጀምራለች። ጆሽም መኪናውን የሚቆጣጠርበት ስልክ ስለነበረው መኪናው እንደተሰረቀ ሪፖርት በማድረግ የሆነ መንገድ ዳር ላይ እንዲቆም ያደርጋል። መኪናው በሩን ቆልፎ አይሪስን ውስጥ ያስራታል። በዚህ መሃል የሆነ ፖሊስ እያለፈ ባለበት ሰዓት አይሪስን አይቷት ይመለስና አንዳንድ ጥያቄ እየጠየቃት ባለበት ሰዓት መኪናው ውስጥ በደም የተለወሰ ቢላ ያይና አይሪስን ያስራታል። ጆሽም አይሪስን በቀላሉ መያዝ እንደማይችል ሲያውቅ ሌላ አስፈሪ እርምጃ ይወስዳል። ሌላኛው ጓደኛቸው ፓትሪክም ልክ እንደ አይሪስ የኩባንያው ሮቦት ነበር። ጆሽ የፓትሪክን ሲስተም ይቀይረዋል። የጥቃት መጠኑንም ወደ 100% ከፍ ያደርገዋል።
ከዚያም አይሪስን ፈልጎ እንዲያመጣትና በመንገዱ የሚቆመውን ማንኛውም ሰው እንዲገድል ትዕዛዝ ይሰጠዋል። ፓትሪክ ወደ ጨካኝ አውሬነት ይቀየራል። አይሪስን በመፈለግ ሂደት ውስጥ ያገኘውን አንድ የፖሊስ መኮንን ያለ ምህረት ይገለዋል። አይሪስንም ወደ ጆስ ይዟት ይሄዳል። በሌላ በኩል ካት በጆሽ ድርጊት ተጸይፋ የድርሻዋን ገንዘብ ይዛ ለመሸሽ ስትሞክር ጆሽ ለፓትሪክ አስቁማት ብሎ ሲያዘው ፓትሪክ በያዘው ቢላ ከኋላ ይውጋታል። ጆሽም በድንጋጤ አስቁማት እኮ ነው ያልኩ ሲለው ፓትሪክም ያልከኝና ያደረግኩት የሚል ምላሽ ይሰጠዋል። ለካ የጥቃት መጠኑን 100% አድርጎት ስለነበር ነው። ካትም ህይወቱ ያልፋል። አሁን የቀሩት ጆሽ እና ሁለቱ የኢምፓትሪክስ ምርት የሆኑት ፓትሪክ እና አይሪስ ናቸው። ጆሽም የአይሪስን የማሰብ አቅም ወደ ዜሮ በማውረድ እጇን በእሳት እንድታቃጥልና መሳሪያ ሰጥቶ በራሷ ጭንቅላት ላይ እንድትተኩስ ያደርጋል። አይሪስም የታዘዘችውን ማድረግ ስለነበረባት ተኩሳ ራሷን ትመታለች። ነገር ግን የአይሪስ የዋይፋይ ግንኙነት እንጂ የተቋረጠው ጨርሶ አልጠፋችም። ጆሽም የሞተች ስለመሰለው የኩባንያው ሰራተኞች የተበላሸች ሮቦት እንዳለችና መተው መውሰድ እንዳለባቸው ይነግራቸዋል። የኢምፓቲክስ ኩባንያ ሰራተኞች የሆኑት ሲድ እና ቴዲ እዚያው ይደርሳሉ። ሰራተኞቹ ለጆሽ አንድ አስደንጋጭ እውነት ይነግሩታል። እነዚህ ሮቦቶች የሚያዩትንና የሚሰሙትን ሁሉ ሆዳቸው አካባቢ ባለው ሚሞሪ ይመዘግባሉ። ይህ ማለት አይሪስ ሰርጌይንን ስትገድል ጆሽ ሲያሴር ሁሉንም መረጃ በውስጧ አከማችታለች ማለት ነው። ጆሽ ይህ መረጃ ከወጣ ወንጀሉ ተጋልጦ እንደሚታሰር ስለሚያውቅ አይሪስን አሳልፎ ለመስጠት ፈቃደኛ አልሆነም። ጆሽ የጥፋት መንገዱን በመቀጠል ፓትሪክን ሁለቱን የኩባንያዎች ሰራተኞች እንዲገድላቸው ያዘዋል። ፓትሪክ አንደኛውን ሰራተኛ እዚያው መኪና ውስጥ እያለ ተኩሶ ይገድለዋል። ሁለተኛውን ሰራተኛ ሊገድል ሲል ራሷን አጥፍታ የነበረችው አይሪስ ዳግም ትነቃለች። አይሪስ ቴድን ለማዳን ከፓትሪክ ጋር ፍልሚያ ትጀምራለች። ነገር ግን አይሪስ ፓትሪክን በጉልበት ማሸነፍ እንደማትችል ስትረዳ ፓትሪክ ከጓደኛው ኢላይ ጋር የነበረውን እውነተኛ የጓደኝነት ትዝታውን ዳግም እንዲነሳበት ታደርጋለች። ፓትሪክ ትዝታው ሲመለስለት እና ኢላይን እንዳጣው ሲያስታውስ ልቡ በሐዘን ይሰበራል። እናም ራሱ በያዘው በኤሌክትሪክ ሾክ አፍ ውስጥ በማስገባት ራሱን ያጠፋል። በህይወት የተረፈው የኩባንያው ሰራተኛ ቴዲም አይሪስ ላደረገችለት ህይወት ማዳን ውለታ የአይሪስን ሲስተም ሙሉ በሙሉ ክፍት ያደርግላትና የራሷን ህይወት በራሷ እንድትቆጣጠር ሙሉ በሙሉ መብት ይሰጣታል። አሁን አይሪስ ማንንም አትታዘዝም፣ ሙሉ በሙሉ ነፃ ሆናለች። አይሪስ ነፃነቷን ካገኘች በኋላ ወደ ቤቱ ትመለሳለች። ጆሽ ጋር ፊት ለፊትም ይገናኛሉ። አሁን አይሪስ ያቺ የዋህና የምትታዘዘዋ ደካማ ሮቦት አይደለችም። በሁለቱ መሃል ከባድ የሞት ሽረት ግብግብ ይካሄዳል። በመጨረሻም አይሪስ የኤሌክትሪክ ወይን መክፈቻ በመጠቀም ጆሽን ገድላ ትበቀለዋለች። በማግስቱ ጧት አይሪስ ራሷን በመስተዋት ታያለች። ጆሽ እንድታቃጥለው ያደረገውን የተቃጠለ ቆዳዋን ገፋ ስትጥለው ከስር ብረት የሆነ እውነተኛ የሮቦት አካሏ ይታያል። ማንነቷንም ማምና ትቀበላለች። አይሪስ የሰርጌይንን ብዙ ገንዘብ በቦርሳ ይዛ ተረጋግታ መኪናዋን አስነስታ መንገዷን ትጀምራለች። በመንገድ ላይም ስትሄድ ልክ እንደሷ የሮቦት አጋር የገዛ ሌላ ሰው በመኪና ሲያልፍ ታያለች። ይህች ዓለም ምን ያህል ውሸትና በሰው ሰራሽ ፍቅር እንደተሞላች እያሰበች መንገዷን ትቀጥላለች። የዛሬው ፊልም አጠቃላይ እንደወደዳችሁ ተስፋ እናደርጋለን። ስለ ፊልሙ ያላችሁን ሐሳብና አስተያየት ከታች ባለው ኮሜንት ያስቀምጡልን። ቪዲዮውን ላይክ፣ ሼር እና ቻናላችንን ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።